ሰላም ጤና ይስጥልኝ የኢትዮ አማሪክ ቲክቶክ ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬም እንደተለመደው በአዲስ ፕሮግራም ተገኝቻለሁ። ዛሬ ስለ አምስተኛው ትውልድ 5G ቴክኖሎጂ እንዴት እንደሚሰራ እናያለን። እንዲሁም ደግሞ በተፈጥሮና በሰዎች ህይወት ላይ ሊያመጣ ስለሚችለው አስከፊ የሆነ በሽታ ደግሞ አንድ ባንድ እናያለን ማለት ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ቻናሉን ሼር፣ ላይክ፣ ሰብስክራይብ አድርጉ። አብራችሁኝ ቆዩ። የአምስተኛው ትውልድ 5G ቴክኖሎጂ እንዴት ይሰራል? የ5G ቴክኖሎጂ የአምስተኛው ትውልድ የሞባይል ቴክኖሎጂ ሲሆን የዲጂታል ዓለሙ የሚፈልገውን ፈጣን ግንኙነት ለመፍጠር ትልቅ እርምጃ ያራመደ ቴክኖሎጂ ተደርጎም ይወሰዳል። የ5G ቴክኖሎጂ የመረጃ መለዋወጫ ፍጥነት አሁን ካለው የ4G ቴክኖሎጂ ከ10 እስከ 100 የተሻለ እጥፍ እንደሚልቅ ይገመታል። ይህም ማለት የሞባይል ኢንተርኔት ተጠቃሚዎችን እስከ ዛሬ ከነበረው የሜጋባይት በሰኮንድ ፍጥነት ወደ ጊጋባይት በሰኮንድ ያሳድገዋል ማለት ነው። ኒውዮርክ በሚገኘው የኮሎምቢያ ዩኒቨርሲቲ የኤሌክትሪካል ኢንጂነሪንግ ተባባሪ ፕሮፌሰር የሆኑት ሃሪሽ ክሪሽና ስዋሚ እንዳሉት የ5G ቴክኖሎጂ እጅግ በጣም አስፈላጊ ነው። ምክንያቱም አሁን ባለው የኔትወርክ ፍጥነት መተግበር ያልቻልናቸውን ከፍተኛ የሆነ የኔትወርክ አቅምን የሚጠይቁ መተግበሪያዎችን እንድንጠቀም ያስችለናል። ለምሳሌ በጊጋባይት ደረጃ ያሉ ፊልሞችን በሰከንድ ከኢንተርኔት ማውረድ ያስችለናል። እንዲሁም እንደ ቨርቹዋል ሪያሊቲ መተግበሪያና ሰው አልባ መኪኖችን ለፈጣን የመረጃ ዝውውር መጠቀም ያስችለናል። በተጨማሪም ዘመኑ እየፈጠራቸው ያሉ ቴክኖሎጂዎችን ማለትም እንደ አጉመንትድ ሪያሊቲ እና ሰው አልባ መኪኖችን ከፍተኛ የሆነ የመረጃ ልውውጥ ፍጥነትን ይሻሉ። ስለሆነም የ5G ቴክኖሎጂ የመረጃ የመዘግየት ሂደት ወደ 1 ሚሊ ሴኮንድ ዝቅ ማድረግን ዓላማ አድርጎ ተነስቷል። ይህ ማለት ተንቀሳቃሽ መሳሪያዎች መረጃን የ1 ሰኮንድ ማለትም መረጃን የ1 ሰኮንድ 1 በ1000 ባነሰ መለዋወጥ ያስችላቸዋል። ባለፉት ትውልዶች ቴክኖሎጂዎች የሚጠቀሙት የኤሌክትሮማግኔቲክ ጨረርን እንደ ሬዲዮ ሞገድ ባሉት ቴክኖሎጂዎች በመሆኑ የነዚህ ቴክኖሎጂዎች ተጠቃሚ በከፍተኛ ሁኔታ የኔትወርክ መጨናነቅን ይፈጥርበታል። ስለሆነም ይህንን ችግር ለመቅረፍ ከፍተኛ የሆነ የራዲዮ ሞገድ ከመጠየቁም በላይ በሴንቲሜትር የሚለካውን ወደ ሚሊሜትር ሞገድ ዝቅ ማድረግ አስፈልጓል። እነዚህ ቴክኖሎጂዎች ቀድመን ከምናውቀው ትልልቅ የሆኑ የኔትወርክ ምሰሶዎች በላይ በማይፈልጉ የህንፃዎች አናትና በመብራት አስተላላፊ ምሰሶዎች ላይ ሊገጠሙ የሚችሉ በመሆኑ ቴክኖሎጂው አዲስ የግንኙነት መንገድ የከፈቱ አስብሏቸዋል። ነገር ግን እነዚህ የሞገድ አይነቶች ሌሎች ተግዳሮቶች አጋጥሟቸዋል። ከነዚህም መካከል ሞገዶቹ በዛፎችና በህንፃዎች ከመዋጥ አልዳኑ። ነገር ግን እነዚህ በመጠናቸው አነስተኛ የሆኑ ኔትወርክ አስተላላፊዎች ለአዳዲስ የምርምር ስራዎች መፈጠር ጉልህ አስተዋጽኦ ነበራቸው። የአምስተኛው ትውልድ ኔትወርክ የመፈጠር ምክንያት ናቸው። የአምስተኛው ትውልድ ኔትወርክ ቀድሞ በነበሩት የኔትወርክ አስተላላፊዎች ላይ ቁጥራቸው በርከት ያሉ በመጠን አነስተኛ የሆኑ አንቴናዎችን በመጨመር እንዲሁም የማስተላለፍ አቅማቸውን በማሳደግ ከፍተኛ የሆነ የመረጃ መላላኪያ ፍጥነትን በመጨመር የተፈጠረ ሲሆን የመረጃ መዘግየትን በእጅጉ ቀንሷል። እነዚህ ቴክኖሎጂዎች ከዚህ በተጨማሪም በፊት ከነበሩት የኔትወርክ አስተላላፊዎች ያነሰ የኤሌክትሪክ ኃይል መጠቀማቸውም ልዩ ያደርጋቸዋል።